ኢሳያስ ምናምን የሚባለውን አውቀው እሱ ምናምን ማለት እሱን ልርዳህ ምናምን ብዬ የሆነ ምግብ ላበላ ይዤው መጥቼ እሺ እደውልልሃለሁ ቻው እንብላ ጠጣ ባህላችን ነው ሀገር ማለት ሰው ነው ያሉን ተቀበል ሰው በሞተች ቁጥር ሀገር የሞተች ብላ አይደለም አይደል እንዴ አብሮ መብላት ታጠብ መጀመሪያ ታጥበን አለ ችግር የለም ምግብ ሞልታ ታጥበን አለ ችግር የለም እንዴ ታጥቤ ነው የተወለድኩ በቃ ታጥቤ መጀመሪያ ስሞት ታጠብ ግድ የለም እኔ ታጥቤ ነው የተወለድኩ አየ እንብላ እንጠጣ ባህላችን ገባ ማን ልበልሽ ነው እኔ ብሩክ ይባላል ብሩኬ ነው ስሜ በነገር ላይ እንዴ ነው ይሄ እንደዚህ አቀላቀ የሰው ልጅ መብላት ያለበት እንደዚህ እናስከላጅ አታጠብኩም ልጅ አባሪ ሪስፔክት ይኖረን ይላል ይሄ ጭራሽ በቃ እሱ ይበላል አንተ ተወፍራለህ ነው ነገር ይሄ ይበላል አንተ አልቋል በሱ ቸርነት ነው ያለው ፈልጋል አውቀኛለህ እንዴ ናችሁ አውቀኛል አባቴ እንዴ ማን እኔ አላውቅም በቃ ተመስገን ነው ኢትዮጵያዊ ነው በአማርኛ እያወራን ነው እየተጋባን ነው ከፈለክ ልትመጣ ትችላለህ ማየት ይኸው ለኔ እንብላ አንተ ተባላችሁ ነው አይደል አብረን መብላት አብረን መጠጣት አለ እኔ በረሃብ ብሞት አንተ ምን ትጠቀማለሽ ትልቅ ሰው አይደለም ብላ አብሬ ስለ አረባክ ምን አገበት እንደነበር እኔ በምን አውቃለሁ ብላ ትለኛለህ እንዴ ዝም ብለህ በቃ ይሄን አብረን እንብላ ሌላ ሳይድና ሌላ እንደዛ ማለት ይኸው ለኔ ዳነ እያልከኝ ታውቀኛለህ እኔ እንተዋወቃለን ከኔ ጋር ለኔ በጣም እሱ እኔ ትመቸኝ ነበር አንተ ማለት አሁን ድንገር እንዴት ከአውሮፓ ትመጣለህ አባቴ እየፈጠንክ አይደለም አንተ እኔ እንዴ ልቅል አድርጎ ወስዶ አውሮፓ ቢያደርሰኝ ነው የምፈልገው አንተ ከአውሮፓ ወደስ ትመጣለህ እንዴ አንተ ምን ሆነ ነው ትልቅ ሰው አይደለም እንዴ እኔ ኢትዮጵያን አልወዳትም ምናምን እኔ አልወዳትም የእውነቱን ስነግር እኔ አልወዳትም በቃ አረ አባተው መስመር አለ ተላለፋችሁ አይደለም እንደዛ አይደለም ይላል እኔ ይቅርብ አንተ አወቃችሁ ይቅርብ አይደለም የማይሆን ነገር ውስጥ እየገባ አንተ ተመስገን በላ እንዴ አይነ ብቻ ነው የቀረው እንጂ አልቃል ከስታል አይደለም ቆይስ አይደለም ተናገረው ነገር እሱ እኔ እወዳለሁ አንተ ነው ግን እኔ አንድ ነገር ልንገር በነገር ላይ ምንም አትነገር እንግዲህ ሪስፔክት አድርግ መጀመሪያ ሪስፔክት እኮ እያደረኩ ነው አይደል እንደኔ ሪስፔክት አድርጎ ባህልን እያስተዋወቅኩ ነው ያለሁት እኔ ኢትዮጵያዊነትን ሪፍሌክት እያዋረድክ ነው እንጂ ያለው ማለት አብረን እንብላ ብለህ ከሱም በጣም ፈጠንክ በጣም ፈጠንክ ተመስገን ነው በቃ ተመስገን ከዛም ከዚህ መብላት አለበት አይደል የሰው ልጅ እንደዛ ነው መብላት ያለበት በነገር ላይ እኔ ማለት ዘቡን ብቻ እኔ ሚስትህን ብቻ ማልወዳት ይመስለኝ ነበር ለካ ከዚህ በኋላ እንደውም ሲጀምር አንተን ማልወዳት በእግዚአብሔር አረይስ ቆይ ፍራንክ ነው